ጋር ነግራናለች። ከቤተሰብ መረጃ መውሰድ ስላለብን ነው ለመለጠፍ። ምንድነው የተፈጠረው? ንገረኝ እስኪ። ከትምህርት ቤት መጽሐፍ ምናምን መልስ ብያቸው ነበር ሄዱት። እሺ። ከዛ መጽሐፍ ደግሞ አንድ ጠፍቶበታል፣ ሌላው ደግሞ ተቀዳደው አብሮ ትምህርት ቤቱ አመናጭ ሂድ ከዚህ ምናምን ብሎ አባረሩት። እሺ። ከዛ እናትየው ደግሞ ተቆጣችው መሰለኝ። አባት ደግሞ ይገልሃል አለችው። በቃ ደንብሮ ጠፋ ከቤት። አንተ አባቱ ነህ? ይሰማኛል። አዎ አባቱ ነኝ። በቃ አይዞ። የት ነው ሰፈራችሁ? ጀሞ ሚካኤል። ጀሞ። ትላንት አሁን ስንት ሰዓት ላይ ነው የወጣው? ትላንትና ወደ ከጁማ በኋላ ከ7 ሰዓት በኋላ የለም። ፈለጋችሁት? ብዙ ቦታ ቤተሰብ ጋር ሊሄድ ይችላል ብላችሁ ያሰባችሁት? የትም ቤተሰቦች እንዳለ ቤት ናቸው ያሉት። አይዞ በቃ። ከውጭ ሁለት ደውሎ። አሁን የት ነው ያለኸው? እኔ አሁን ወደ እንትን አካባቢ ነኝ፣ ጅማ በር የሚባል ጣቢያ አካባቢ ነኝ። አይዟችሁ በቃ። ስንት አመቱ ነው? 10 አመቱ ነው። ስሙ ማን ነው? ሰሚር። ሰሚር ቶፊክ። ስንተኛ ክፍል ተማሪ ነበር? 4ኛ ክፍል። ከዚህ በፊት ትመቱት ምናምን ነበረ? እሱን ፈርቶ ነው ወይስ ምንድነው? አረ ከዚህ በፊት ተመቶ አያውቅም። ምናልባት ቤት ያው ብትቆጣ እንጂ ይሄን የከፋ ምት የለም እንደዚህ አይነት ነገር። አይዟችሁ። ጠፍቶም አያውቅም ከዚህ በፊት? አረ ጠፍቶ አያውቅም። የትም ቦታ ሄዶ አያውቅም። የትም ቦታ በታክሲ መንገድ እንኳን የትም ቦታ የአስር መንገድ እንኳን ሄዶ አያውቅም። በቃ አይዟችሁ፣ ይገኛል፣ ለጥፈዋለን። እሺ እሺ አባት። እሺ አደራችሁ። እሺ አይዞህ። እሺ።